ከዓመታት በፊት አሞኝ አልጋ ላይ ብዙ ጊዜ ከረምኩ። እኔም የምድን አይመስለኝም ነበር። የሚያስቡልኝ አምላክ ሞቴን ቢያፈጥንልኝ ጥሩ እንደሆነ በልባቸው የተመኙልኝ ይመስለኛል። እኔ ግን በእግዚአብሔር ምሕረት ዳንኩ። የሆነ ጊዜ ጓደኞቼ ሁሉ አልፈው እኔ 10ኛ ክፍል ወደቅኩ። ሁሉም በጋራ አዘኑልኝ። ሰፈር ቀራሉ። እኔ ግን ተመልሼ ፕራይቬት ተፈትኜ አልፌ የመጀመሪያ ዲግሪዬን እስከመያዝ ድረስ ተማርኩ። የሆነ ጊዜ እናቴ ለቅሶ ልትሄድ ፈልጋ ነጠላ ስትበደር አይቻት እኔ ሳድግ 5 ቅያሪ ነጠላ ገዛልሻለሁ አልኩኝ። የሰሙ ሰዎች ሳቁብኝ። ለምን እንደሳቁ አላውቅም። እኔ ግን ስራ ይዤ 5 ነጠላ ጥለቱን እየቀያየርኩ ገዛ። ትላንት ብዙ አይሆንም ምን አለፊያለሁ። ብዙ አበቃለትን ተሻግሬያለሁ። ነገ የተሻለ እንደሚሆን ትላንት ምስክሬ ነው። መሞከር፣ መማር፣ ለመሻሻል መጣር፣ መታገስ አላቆምም። ሁሉም ይስተካከላል። ለዚህ ሁሉ የህይወት መስተካከል የአባቶች ጸሎት ዋናኛውን ድርሻ ይወስዳል። የሙታን ሳማር ቅዱስ ሚካኤል ገዳማውያን የኔም ቤት በዚህ ልክ እየሰሩ እነሱ ግን በዚህ ሰዓት ዝናብ፣ ጎርፍ እየተፈራረቀባቸው ይገኛል። እባካችሁ ከዚህ ህይወት የተማራችሁ በጸሎት እንዲረዷችሁ ከወር ከምታገኙት ላይ 10% አስራት በኩራታችሁን አስገቡላችሁ። በዚህ ስልክ ቁጥር እየደወላችሁ ጸልዩልን በሏቸው።